ያስ ለራሳችሁ ባካችሁ ነው ትዳራችሁ ያስ ዝግጁ ናችሁ ወይ አይሰማኝም ዝግጁ ናችሁ ወይ ዝግጁ ናችሁ ወይ ያስ እኔ በግሌ በጣም ኢንስፓየር የሚያደርገኝ በጣም ማደንቀው ማከብረው ሰው ነው እና እሸቱ ምን አይነት ቻሌንጆችን አልፎ እዚህ መጥቷል ብዬ ወደ ኋላ ተመልሼ ስፈትሽ በጣም ነው የደነገጥኩትኝ የገረመኝ ምክንያቱም ከአዲስ አበባ ዩኒቨርሲቲ በማዕረግ በቲያትሪካል አርት ነው የተመረቀው ከዛ ተመርቆ ጋራጅ ሰርቶ ያውቃል ጋራጅ ረዳት ሆኖ ሰርቶ ያውቃል በካልዲስ ኮፊ አስተናጋጅ ሆኖ ያውቃል አሁን ከካልዲስ ኮፊ ባለቤት ከጸዲ ጋር አንቂ አንደበቶች አብሮ እየሰራ ነው አይደል? አንቂ አንደበት ያለኝ አለ እስቲ ድምጽ ልስማ። እሺ እየሮጠ ነው አቁመው። ሌላ ሁላችን በመናቀው በቤተሰብ ጨዋታ ላይ ኢቢኤስ ላይ በጣም ፌመስ የሆነ ፕሮግራም ላይ በሚገርም ሁኔታ በአቅራቢነት ሰርቷል አይደለ? በተለይ መጨረሻ ላይ የሚያቀርባቸው ነገሮች እኔ በጣም ነው ደስ የሚሉኝ። ካለቀ በኋላ የሆነ ስለ አንድነታችን ነጋሪ ማንሻ ልባዊ ፍቅራችን የመርዝ ማርከሻ ስንዝር ሲፈትኑን እልፍ የምንሻገር ችካል ሲነቅሉብን መስጊዱን በእንቁ ቤተክርስቲያኑን በአልማዝ አንቆጥቁጣን ሰርተን የምናድር ሰውን በሰውነት አምልኮን በፍቅር ስራን በትትና ጠብ በሽምግልና ደስታ በጋራ ችግርን ተያይተን በሙድ የምንኖር እኛ ኢትዮጵያውያን አንድነትን የሚሰብኩ ፍቅርን የሚሰብኩ ሁላችን የሰው ልጆች መሆናችንን የሚሰብኩ መጨረሻ ላይ የሚያስተላልፋቸው መልእክቶች በጣም ተናፋቂ ነበሩ። በሚገርም ሁኔታ እዛ ላይ በደንብ ፐርፎርም አድርጓል። በመቀጠል ደግሞ በዶንኪ ቲዩብ አብዛኛውን ዩቲዩበር ኢትዮጵያ እኮ አብዛኛውን ጊዜ መልካም የሆነ ነገር አይደለም የሚፈልጉት አብዛኛውን ጊዜ የሚፈልገው አስደንጋጭ የሆነ ነገር ነው ተብሎ በሚታመንበት ሰዓት ሰው መጥመድ ነው መጥፎ እንጂ በሬም መጥመድ ሸጋ ነው። መልካም ገንቢ አነቃቂ መልእክቶችን እያስተላለፈ ከ1 ሚሊዮን በላይ ቤተሰቦችን ያፈራ yes በስሩ ከ40 በላይ ሰራተኞች አሉ። 12 ሾዎችን በደንብ አድርጎ አሁን እኛ በሳምንት አንዴ ይሄን ሾው እናዘጋጃለንና ምን ያህል ከባድ መሆኑን በደንብ እረዳለሁ እና 12 የተለያዩ ፕሮግራሞችን ያዘጋጃል። በጣም ከምናቃቸው ኢትዮጵያ አሁን በጣም የሚያስፈልጋት ምንድነው? ሰላም፣ ፍቅር፣ ጀግናን መፍጠር እና አንቂ አንደበቶች ይጠቀሳሉ አይደለ? yes ሌላ እኔ በጣም ወድለት ደግሞ ስራ አለ። እኔ በጣም ወድለት ሁላችሁም እንደምትወዱት በጣም እርግጠኛ ነኝ። ቺናት ኢትዮጵያ ቺናት ሀገሬ ኮሜዲያን እሸቱ መለሰ መቅረጽ አይፈቀደም። ስለዚህ በስልክ yes መድረኩን ለእሸቱ ለቃል እግዚአብሔር ያክብርልኝ፣ እግዚአብሔር ያክብርልኝ። የመጣችሁ መታችሁ የተመለሳችሁ ሁላችሁንም እግዚአብሔር ያክብርልኝ። ዛሬው ስታንድ አፕ ኮሜዲ አይደለም የሚወራ ነገር አለ አውራ ያሉኝንም እግዚአብሔር ያክብርልኝ ሁላችሁንም። በቅድሚያ ዝንጀሮ በረሮ አርጎ ሊፈጥረን ሲችል
ፈረስ አጋሰስ አድርጎ ሊሰራን ሲችል ዶሮ ቀበሮ አድርጎ እኛን መፍጠር ሲችል ነገር ግን በአርአያውና በአምሳሉ የሚያስብ የሚያገናዝብ የራሱ ነፃ ፍቃድ ያለው በቅድስና ከፍ ሲል ከመላእክት የሚበልጥ እሱ ይወለድበት ዘንድ የመረጠው ሰብአዊ ዘላለማዊ የማይሞት ከሱ ጋር እድሜ ልክ በምስጋና የሚኖር ሰው አድርጎ የፈጠረን አምላክ ምስጋናችን ይድረሰው። እሺ አረ ቁጭ በሉ ተው ቁጭ በሉ። ስንት የቆማችሁ ትችሉታላችሁ? አንድ ላይ ትቆማላችሁ። መጨረሻ የሚያስቆም ነገር ካለ አሁን ዛሬ ነው የማወራው። አንደኛ የምነግራችሁ ነገር እዚህም ቤት ያላችሁ ይሄንን በቴሌቪዥን የምትከታተሉ ወይም በዩቲዩብ የምታዩ ሰዎች በሙሉ ለምን እንደታጫችሁ አታውቁም። በእርግጠኝነት የምነግራችሁ ለምን እንደታጫችሁ አታውቁም። ወደ በኋላ እንመለስበታለሁ። ሁለተኛ በቃ እኔ ማረባ ሰው ነኝ፣ ማልጥቅም ሰው ነኝ፣ ምንም እዚህ ምድር ላይ ዋጋ የለኝም፣ እንደው መኖር የለብኝም ብላችሁ የምታስቡ ሰዎች ደግሞ እግዚአብሔርን ተሳስተሃል እያላችሁት ነው። ወደ ኋላ ልመልሳችሁ ብዙ ዓመት እናንተ የምታውቁት አሁን ሱፍ ለብሶ የሚዘለውን እሸቱ፣ የቤተሰብ ጨዋታ ላይ መጨረሻ ላይ ግጥም የሚያቀርበውን እሸቱ ነው አይደለ? ኮሜዲያን እሸቱ ኮሜዲያን ሳይሆን በፊት እሸቱ መለሰ እያለ ከዩኒቨርሲቲ ከተመረቀ በኋላ እህቱ ወለደች። የናዝሬ ልጅ ነኝ እንደምታውቁትና እህቴ ስትወልድ መጣሁ አዲስ አበባ። እሷ ጋር 1 ወር ቆየሁ። ገንፎ በጣም ጎበዝ ነኝ ባይዘው ስበላ አይደለም ሳገነፋ በስነ ስርዓት እንግዶች ሊጠይቋት ሲመጡ በእግሬ በሁለት እግሬ ፈርከክ ብዬ ድስቱን ጨምቄ አገነፋለሁ ማለት ነው። በጣም የሚገርም ገንፎ ነው ማገነፋው። እሷን ያው ሰራተኛ አለቻት፣ ግን አብሬ አሲስት ያደረኩ እያረስኩ አሲስታንት አራሽ ሆኜ ለ1 ወር ያህል ቆየው ማለት ነው ሲስተር ጋር። እና ጓደኞቼ ስራ ማስታወቂያ ወጥቷልና ይሉኛል። እኔ ጥዬ እንዳሪ ልክ እኔ ልወጣ ስል እንግዳ ይመጣል። ያው አራስ ቤት ታውቁት የለ እንግዳ ቶሎ ቶሎ ነው ይመጣው። ልወጣ ስል እንግዳ ይመጣል። ልጅቷን ጥዬ መሄድ ስለማልችል ቆያለሁ። እና በየቀኑ እየተደጋገመብኝ ሲመጣ 1 ወር ሆነች፣ ግን በዚህ ውስጥ እየተደጋገመብኝ ሲመጣ ምን ተሰማኝ? በቃ እኔ ወደ ኋላ ልቀር ነው። ጓደኞቼ ስራ አፕላይ ያደረጉ ነው፣ ሊቀጠሩ ነው። እኔ ወደ ኋላ ልቀር ነው ማለት ነው። ደግሞ መስከረም ጥቅምት ምናምን ከሆነ በቃ በተመራቂ ስራው በሙሉ ይያዛል። ከዛ የሚቀጥረኝ የለም። ደግሞ 1 ዓመት ልጠብቅ ነው። በቃ በጣም ፍራስትሬት ማድረግ መጨነቅ ጀመርኩ ማለት ነው። ከዛ አንድ ቀን የስራ ማስታወቂያ እናስገባ ብለው ደወሉልኝ ጓደኞቼ። ሲደውሉልኝ የታክሲ እንዳልጠይቃት እህቴን አልፈለግኩም። በቃ ማለት ዝም ብዬ ላጥ ብዬ መውጣት ነው የፈለግኩት። ገብቷችኋል? ስለዚህ ምንም ሳንቲም ድንቡሎ ቤሳቤስቲ ኪሴ ውስጥ የለም። ሸሚዜን ሱሪዬን ለብሼ ሲቪዬን ይዤ ወጣሁ። ከዛ ወጥቼ አስፓልት እስክደርስ ከእህቴ ቤት አስፓልት እስክደርስ ድሮ ጋሪና ባጃጅ ነው ያለው። እንዳልኳችሁ ምንም ሳንቲም አልያዝኩም። ስለዚህ እንደወጣው አንድ ፒካፕ መኪና መጣ። ከዛ ጋሼ ወደዛ ነህ? አዎ እሺ ገባው ማለት ነው። እግዚአብሔር የላከው ሰው አስፓልት አደረሰኝ። ድንቡሎ አልያዝኩም። ደንበል ነው የምመጣው። ከዛ በኋላ ከአስፓልት እንግዲህ ኢማጂን ከኃይሌ ጋርመንት ሜክሲኮ ሩቅ ነው። በእግሬ እንዳልሄድ ችግር የለውም። ያኔ ምንም እግር በጣም ይሰራል፣ እንደ ዛሬው አይደለም፣ አልቀበጠም። በደንብ ነው በእግር የሚሄደው፣ ግን ብብቴ ይጨሳል። ገባ? ስራ ልታመለክት አሁን ብብት እየጨሰ አትገባም አይደል? ይሄ ንጹህ መሆን አለበት እንጂ በእግሬ መሄድ ችግር የለውም። ስለዚህ በእግሬ ልሄድ አልችልም። በቃ የግዴታ የሆነ ሚንስ ያስፈልገኛል። ኪስ ምንም የለም፣ ቁንጫ ነው የሚዘለው። የእውነት ነገር ነው የምነግራችሁ። ጠጋ አልኩና አንዱን ረዳት አባቴ አልኩኝ፣ ዋሌት ረስቼ ቤት እንትን አልያዝኩም እና ሜክሲኮ ድረስ ተባበረኝ። ስለ እንዲህ አየኝና ፊቴን ዋሌት እንደሌለኝ ያስታውቃል ፊቴ። ምን ዋሌት የማይዝ ፊቴ? የትኛው ዋሌት ማለት? ለዋሌት እኮ መጀመሪያ ብር ያስፈልጋል አይደል? ብር ለማግኘት ደግሞ ስራ ያስፈልጋል። ስራ ያለው ሰው ፊት አይደለም ይሄኔ። በቃ ስራ ፈላጊ ፊት ነው፣ ፊት ለፊት ማለት ነው። ይሄን ገብቷል። ወደ ጨርት ነገር አለ ምናምን ጸጉሬም በቃ ምንም በቃ ማለት እንደዚህ እኮ ቦርጭ አሁን ነው የመጣው እኮ ቦርጭ። ከዛስ ይመቸው እግዚአብሔር ይስጠው። ባለበት ይሄን ቪዲዮ የምታይ ከሆነ መቼም አታስታውሰኝም። እግዚአብሔር ይስጥልኝ። ግቢ 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 አለኝ። ግቢ 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 አለኝ። ገባው። ሜክሲኮ እስከሚደርስ ታክሲው እንዲህ ዞር ብሎ አይኔን አላየኝም።
አያየኝም። አውቆ ጀርባውን ይሰጠኛል። ከሌሎቹ ሂሳብ ይሰበስባል። በእኔም ላይ እንደዚህ ተሻግሮ ሂሳብ ይሰበስባል። አላየኝም አይኔን ማለት ነው። ከዛ ሜክሲኮ ጋር ታክሲው ሲቆም የሚሄደው የት ነው? ደንበል። ደግሞ ከሜክሲኮ ደንበል ያስፈልጋል፣ አለዛ ይጨሳል። ስለዚህ ወረደና ከታክሲ ተራ ላይ ነው እንግዲህ የመጨረሻው ተራ ጋር ነው የቆመው። ሌላኛው ታክሲ ጋር ሄደና እንዳትቀበዩ አለና እዚህ ታክሲ ውስጥ ግቢ ብሎ 5 ብር አስጨበጠኝ ማለት ነው። ኢማጂን ልጁን ሄደና እንዳትቀበዩ አለው። 5 ብር አስጨበጠኝ። በቃ ከኔ በላይ ሰው አለ እንዲያው 5 ብሬን ይዤ ደንበል ደረስኩኝ። ከጓደኞቼ ጋር ሲቪ መበተኑን ቀጠልን። ከዛ በኋላ እንደምንም ስራ አገኘው። ስራ ሳገኝ አሁን ከእህቴ ቤት መውጣት አለብኝ። ያገኘሁት ስራ ደንበል ነው። የእህቴ ቤት በጣም ሩቅ 3 ታክሲ ነው። ስራ ደግሞ ስትቀጠር አለመታደል ሆኖ የመጀመሪያው ደሞዝን ቀድሞ አይሰጡህም አይደል? ሩቡን እንኳን አይሰጡህም። ስለዚህ የታክሲ ያስፈልጋል አይደል? እንደው ምሳው ቢቀር ዝም ብዬ ባዶ ወዴን ውላለሁ ብትይ የታክሲ ያስፈልጋል። ያው እየጨሽላ ለመግባት ማለት ነው። ስለዚህ ምንድነው የሆነው? ቤት መከራየት አለብን አለን ከጓደኞቼ ጋር እዚህ አካባቢ። ከዛ ቤት ኪራይ ጋጩ ሲባል እኔ ከግድግዳ ጋር ነው የማጋጨው ነገር የለም። እና እንዴት ይሻላል? በቃ የሆነ ነገር ማድረግ አለብን። ቤት እንፈልግ። 1000 ብር መገናኛ ጋራው ላይ ቤት ተገኝቷል፣ እናጋጭ ሲባል እዛ መስሪያ ቤት ሆኜ አንድ ስልክ ደውለልኝ። አንድ ማቀው በዚህ አጋጣሚ ላመሰግነው የምፈልገው ሰው አለ። ሄኖክ ይባላል። የድሮ የዳጉ አዲስ ጋዜጠኛ፣ በጣም ምርጥ ሰው ነው። ደወለ። እሺ አቤት፣ የሆነ ስልጠና አለ ወርክሾፕ ለ3 ቀን ትመጫለሽ? ኧረ እኔ አዲስ ስራ አግኝቼ ልገባ ነው እኮ 3 ቀን ያው አበላለሁ ይጠቅምሻል ብዬ ነው። ስንት ነው አበሉ? በቀን 500 500 በ3 ቀን 1500። የተቀጠርኩት ስራ ስንት ነው ደሞዙ? 1500 ተቆራርጦ የሚደርሰኝ 1350። ስለዚህ የግዴታ የሳንቲም ያስፈልገኛል 1500 ብር። ስለዚህ በቃ ሄዳለሁ አልኩኝ። መስሪያ ቤት ምን ሰበብ እንደሰጠው አላውቅም፣ ብቻ የሆነ ሰበብ ሰጥቼ ዝም ብዬ ሄድኩኝ ማለት ነው። ስንሄድ ስልጠና ነው ወርክሾፕ፣ ትልቅ ኤንጂ ሆኖ ሰራተኞቹን ሊያሰለጥን በዛው ሀሳብ ፈልጎ ነው። እና ኮሜዲያን ልጅ ያሬድ ያኔ በጣም ፌመስ ነበረ፣ ገና ፖፕ አፕ እያደረገ ነው። እና እሱም አለ ተይዟል። አዳማ ወሰዱን። አዳማ ውስጥ የሚገርም ሪዞርት አላውቀው እንግዲህ አዲስ አበባ ተወልጄ በ7 ዓመቴ ነው አዳማ የሄድኩት፣ እዛ ነው ያደግኩት። እና አላውቀውም 20 ምናምን ዓመት። እኔም አውቀው ጋረደው ቪዲዮ ቤት አይደለ ጮርናቄ ቤት። ይሄን ሪዞርት አላውቀውም። ቤተ መንግስት ነው የሚመስለው። ዋና አለ፣ ትልልቅ አገር በቀል ዛፎች አሉ። አልጋው አመናችሁም አላመናችሁም እዚህ ጋር ነው አልጋው ማለት ነው። አልጋው ፍራሹ እዚህ ጋር ነው። እና ሁላችንም እንጣጥ ብለን ነው የምንወጣው። የሚበላው ምግብ ልነግራችሁ አልችልም። ጠዋት 3 ሰዓት እንገባለን፣ 1 ሰዓት ተኩል አውርተን ብፌ ነው በቃ። ቲብሬክ ይባል። ወይኔ ደስ ሲል ቲብሬክ፣ እሱን እንበላለን፣ እንገባለን። 1 ሰዓት ተኩል አውርተን ምሳ ይባላል፣ ብፌ ነው። ከዛ እንደገና 9 ሰዓት ቲብሬክ። በቃ 3 ቀን እግዚአብሔር። የአፍሪካ መሪዎች ሲመጡ የሚያርፉበት ሪዞርት ነው ሲባል ሰምቻለሁ። እዛ አልጋ ላይ አስተኛኝ፣ ብፌ አበላኝ። ስንቄን ነው መሰለኝ። ስንቅን አንዳንዴ እንዴት ነው ሰው ሊሞት ሲል በላ ይባላል። ምን ነው ስንቁን ነው ይባላል አይደል? ስንቄን ነው መሰለኝ። በላው 3 ቀን በላው ጠጣው። የሚገርም ጊዜ አሳለፍኩኝ 3 ቀን። ከዛ በኋላ እንደውም የመጨረሻ ቀን ማረሳት ራት እየበላን ተሰብስበን የድርጅቱ ሲኢኦ ልጅ ያሬድን አንተ ግን ምንድነው ብዙም አላሳከንም አለው። ከዚህ በላይ በብብቴ ልቁ ማለት ልጅ ያሬድ እቺን ቀን ላረሳትም። እና ከዛ መጣን ማለት ነው። 1500 ይዤ መጣሁ በኪራይ። የስ ዊነር በኪራይ ተገኘ ማለት ነው። አሁን ይሄ ግልጽ የእግዚአብሔር እጅ ነው። ገብቷችኋል? አለ የሆነ እናንተ ኢማጂን የማታረጉት የማታውቁት አንድ ጣልቃ የሚገባ የእግዚአብሔር እጅ አለ አይደል? ጉዟችን ላይ እሱ ገባ። እሺም ስራ ገባ። ከዛ ኖቱን ያያል። ከዛ ስራ ገባው። ስራ ስገባ በጣም ያስደነቀኝ ነገር ምንድነው? አለቃዬ ማለት ነው። አለቃዬ በዚህ አጋጣሚ አለቃዬን ታመሰግኑልኛላችሁ። የመጀመሪያው አለቃዬ ሰለሞን መኮንን ይባላል። ደቦል ሚዲያ አድቨርታይዚንግ እድል የሰጠኝ እጄን ይዞ ሙያ ያስተማረኝ የመጀመሪያው ሰው እሱ ነው። ማስታወቂያ ስክሪፕት እንዴት እንደሚጻፍ፣ ፕሮዳክሽን ማኔጅ ማድረግ፣ ዳይሬክቲንግ በስሱም ቢሆን ዳይሬክቲንግ ትንሽ አስተምሮኛል በጣም። እና ጎበዝ ሰው ነው፣ ታታሪ ሰው ነው። ብዙ ነገር አስተምሮኛል፣ ፕሪንሲፕል አስተምሮኛል። እና የሚደንቀኝ ነገር ያኔ ምንድነው አለቃዬ ከቢሮ ሲወጣ ዴክስ መኪና አለችው 500 ብር ሙሉ ይዞ ይወጣል። ድፍን 500 ሙሉውን ይዞ ይወጣል። ሊያጠፋው ማለት ነው ለአንድ ቀን 500 ሙሉ። አልገባሽም? ድፍን 500 ለአንድ ቀን ሊጨርስ እኮ ነው ሰውየው። ማለት ታምር ነው ለኔ። እንግዲህ ኢማጂን 500 ብር ማለት የወር ወጪ ነው በዛ ሰዓት።
የወር ወጪ ሊትራሊ ላስረዳሽ አይቀሌን አይደለም ቤት ኪራይ 150 ብር ይደርስብኛል ጋጩ 150 ብር ይደርስብኛል እንጀራ የወር ኮንትራት ከፍላለሁ 30 እንጀራ ማን ነው 60 እንጀራ 150 ብር 300 አቲም 50 ብር ላስቤዛ አዋጣለሁ የሽንኩርት ዘይት ምናምን ማለት ነው 3 ከ50 አቲም 50 ብር ልብስ አጣቢ አዋጣለሁ ለሶስት ነው የምንኖረው የልብስ አጣቢ ስንት ሆነ 400 አይደል 400 ነው የወር ወጪ እሱ 500 ብር ይዞ ይበቃ ትበቃኛለች አይደለ እስቲ ቆይ ትበቃኛለች እያለ ሲወጣ 500 ብር አንድ ሰው ማለት ይቻላል ኢትዮጵያ ውስጥ ህጉ ግን ይፈቅዳል እላለሁ ማለት ነው በወዴ it was a big deal በቃ ብርቅ ነው ማለት ነው ለኔ ማለት ነው አያውቅም እሱ አሁን ነው የሚያየው እንግዲህ እዚህ ቪዲዮ ላይ 500 ብር ይዞ ይወጣል ከዛ 9 ወር ሰራው በቃ እዛም ትንሽ ጠገባልኩኝ ተጫርኩ ማለት ነው ተባረርኩ አሁን እዛ ስሰራ ከአለማየሁ ታደሰ ጋር የባንክ ማስታወቂያ ተቀርጬ ነበር አልተለቀቀም ማስታወቂያው እኔ ከስራ ወጥቼ 4 ወር የቤት ኪራይ የምከፍለው አጥቼ ፍዳይም በልቼ መጨረሻ ላይ ወደ ናዝሬት ተመለስኩኝ ተስፋ ቆርጬ ማለት ነው በቃ አይሆንም አዲስ አበባ ላይ አርታ አይሆንም ዘመድ ከሌለ ሰው ከሌለ አይታሰብም ብዬ ተመለስኩ ወደ ናዝሬት ሉክ አንድ ቀን ቢሮ ስመጣ አለቃዬ ያወራል የዓለም ነገርና ሲያወራ ላይ ጸጥ ነው ምን ነው አልሰማህም እንዴ ዜናውን በምን የሰማለሁ እንዴት ቴሌቪዥን ምና የለም እንዴ አይ ቴሌቪዥን ከየት አመጣለሁ በቃ ውሰደው አለኝ 14 ኢንች ቴሌቪዥን ነበር ከለር ቢሮ ውስጥ ማለት ነው ከዛ ሳኩኛው ቀልድ ነው ብዬ አይ ውሰደው የምር ሐሳቡን ሳይቀይር ነዳውት ማለት ነው ቲቪ ልጅ ሐሳቡን ሳይቀይር እና 14 ኢንች ቲቪ ነበረች 4 ወር ስራ አጥቼ ስቀመጥ ቤት ኪራይ የለም ማዋጣው ከዛ ቤት ኪራይ 200 ብር ገብቷል አሁን ቤት ኪራይ ሲል አሁን ይለኝ በሚቀጥለው ወር ሰጣለሁ አሉ አንዱን ጓደኛዬ እሺ ብሎ ይከፍላል በሚቀጥለው ወር ቤት ኪራይ ሲል አንደኛው አሁን ይለኝ በሚቀጥለው ወር ሰጣለሁ ከጨረስኩ ተበድሬ ማለት ነው ከዛ 4 ወሩን ጨርሼ ወደ አዳማ ሲሄድ አዳማ እንዴ ባዶ እጄ ልግባልሽ እንዴ ደፋር ቲቪዋን ጆሮዋን አነደድኳት 1000 ብር ጆሮዋን አነደድኳት እና ሄድኩኝ ማለት በአንድ ቀን ነው ጧት ተነሳው አነደድኳት ከሰዓት አዳማ ገብቻለሁ እቤት ሲመጡ ቲቪው የለም ደውለው የታለ ቴሌቪዥኑ እንዴት የታለ ቴሌቪዥን ለካ እሱን ይዘው ነው ሲያበድሩኝ የነበረው የታለ ቲቪው የኔ አይደል እንዴ ከዛ አዳማ ገባው ገራጅ መስራት ጀመርኩ አሁን ገራጅ ሲሰሩ ምንድነው የገራጅ ስራ ላይ የሚያደርገው በባህሪው ኦሬዲ የቆሸሸ ቱታ ነው መለብሽው ኦሬዲ ግሪሳ አለው ተበጭቋል እዚህ ጋር ስቶፕ ሊክነክቶታል የጥቁር ጋዝ አለው ጀግት ያለ ነው ቱታው ማለት ነው ከዛ አንቺ ደግሞ ትንሽ እዛ ስትሰሪ የሆነ ጥቁር ጋዝ ምናምን በቃ ከዛ የሆነ ተቆፍሬ የወጣው ነው መስሎ ሰው ሲያየኝ ማለት ነው ከዛ ባሌስትራ አስበይድ ይለኛል ብራዘር 3 አስፋልት ተሻግሬ አደባባይ ዞሬ ነው ባሌስትራ ማስበይደው አልፈልግም መውጣት በቃ አልፈልሰው እንዳያገኘኝ ለምን አትሉ ካለማየሁ ታደሰ ጋር የሰራሁት ማስታወቂያ አልተለቀቀም እኔ ገራጅ ስገባ ንግድ ባንክ ደግሞ ማለት ነው እንደዛ አስተዋውቆ አያውቅም አልወትሮ 3 ይለቀዋል በቀን ይገተክተዋል ኢቲቪ ላይ ነው በቃ ሌሎችም ጣቢያዎች ይገተክተዋል ከዛ አንድ ቀን ብረቴን ይዤ ባሌስትራዬን ማለት ነው የሆነ በቃ ጣረሞት መስለው ድሮ ሰንበት ትምህርት ቤት ስንማር የሚያቀድ እሸቱ አባቴ እንዴነ ማለት አላመንም በቃ ማታ እኮ ቲቪ ላይ አይቶኛል ካለማየሁ ታደሰ ጋር ይሻላል አለኝ ይሻላል ምን ትያለህ አሁን ቀረጻ ላይ ነኝ ወይ እዚሁ ነው መጣልኝ ምን ትያለሽ አሁን ይሄን በቃ ከዛ ሞራሌ በቃ መነካት ጀመራይሽ ዲግሪ ያለኝ ቲቪ ላይ ታይቻለሁ እና ደግሞ በጣም መጠበቅ ልጅ ነኝ ቤት በቃ እሺ ምናምን ቤተ ዘመድ በሙሉ እናቱን የሚጦራት እሱ ነው የሚለው አያቴ ይሄ ልጅ ይላሉ እናቴን ይሄ ልጅሽ አሊሾ ያረቄ መርፌ አይኔ ነው ይላሉ ለምን አያቴ ቤት ሄጄ መብራት ተበላሸ ተከተከተክ ስርት ነው ሳጥን እንትን አለብኝ እኮ ተከተከተክ ስርት ነው ቴሌቪዥን አሁን ያው ቴሌቪዥን ብዥ ሲል ትልቅ እውቀት ነው አንቴና መምዘዝ አያለ ጨዳቋ አው የተባረከ ልጅ እንደው ይሄ ልጅሽ እንደው ፋንትዬ ምን አለ በይኝ በዚህ ልጅሽ ነው የሚያልፍልሽ ይሏት ነበር አያቴ ጎበዝ ናቸው አይደል
ስለዚህ ጋራዥ ገብቼ አሁን ብዙ ጊዜ በህይወት እንዳትሸወዱ አሁን ያላችሁበት ስቴፕ በፍጹም የመጨረሻው አይደለም በፍጹም ማለት ነው ማለት የት ድረስ እንደሚሄድ መገመት ሁሉ አትችይም እኔ ጋራዥ ያለው የመጨረሻው ነው ይመስልኝ በቃ የመጨረሻው በቃ እዚህ ቀረው አልኩ በቃ ከአዲስ አበባ ወጥቻለሁ ከትልቅ ሀገር ጋራዥ ገብቻለሁ ተምሬ በቃ ተከረከምኩ ማለት ነው ገባሽ መጨረሻዬ በቃ እዚህ መሀል ሆነ ወይኔ አልኩኝ የሆነ ሰዓት ላይ ከዛ ማታ ቤት እየገባው አሜሪካን ጋት ታለንት የሚባል ሾው ታውቃላችሁ እሱ አታሲያ ኬሴ አለ ኤምቢሲ2 ላይ ይታይ ነበር ማታ 3 ሰዓት ነው እና ከቤት ተሯሩጬ ሄጄ በቃ የሆነ የሻይ ምናምን ገራዥ ይሰጥሻል የሻይ የምትባል 20-30 እሷን ይዤ ብርቱካን ምናምን ገዝቼ ለማዘር ተሯሩጬ ሄጄ እንዳያመልጠኝ ማለት 2 ሰዓት ነው 2 ሰዓት ማታ ነው የሚጀምረው የዛኔ እገባለሁ ከማዘር ጋር እናያለን በቃ ታለንት ስለሆነ ምንም ቋንቋም አይፈልግም እና እዛ ላይ ኮሜዲያን ነበር ተወዳዳሪ ልክ እሱ ሲመጣ እኔ ልቤን ያመኛል በቃ እዚህ ጋር ውክት ያደርገኛል በቃ አቅርቦ እስኪጨርስ ያመኛል የሆነ ስሜት ይሰማኛል ምናምንና አላውቅም በቃ ለካ ጥንስሱ እየተጠነሰሰ ነው የስታንድ አፕ ኮሜዲ ማለት ነው አላውቅም ምን ያኔ ግን ደስ ይለኛል በቃ ሮጬ ቤት ገብቼ እሱን ሳይ ይረጋጋለሁ ሾውን ሳይ ቢግ ሾው አሁን አንቂ አንደበቶች ማለት ነው ገብቷችኋል ከዛ 4 ዳኞች አሉ ተወዳዳሪዎቹ ይመጣሉ ኦኬ ከዛ በኋላ የሆነ ሰዓት ላይ ተደወለልኝ ሌላው ማመሰግናት ሰው ወደ አዲስ አበባ ለመመለስ ምክንያት የዮሃ ሲኒማ ባለቤት አዩ አለሙ ትባላለች በጣም አመስግኑልኝ ከዛ ተደወለልኝ መጣው ማለት ነው ምንድነው የተደወለልኝ በ15 ቀን አንዴ ኮሜዲ ታቀርባለ 700 ብር ይከፈላል ተባልኩ ፍሬን ነው ያስኩት እንዴ ይቻላል እንደዚህ በ15 ቀን አንዴ 30 ደቂቃ ቀልዶ 700 ብር አለ እንደ ኢትዮጵያ ውስጥ በወር ስንት ነው ደሞዜ ስንት ነበር በቃ ከዚህ ልወጣ አልቻልኩም ከ5 እዛው ነው የምዞረው በቃ ዞር ስል 5 ነው ዞር ስል 5 ነው እዚህ ጋርም 5 ነው አባቴ እዚህ ጋር ወይ 5 እንደዛ ነውና 4 መጣው ማለት ነው ቴዲ ሾው መልቲሚዲያ አሁን የቴዲ ሾው መልቲሚዲያ ባለቤት በጣም ጎበዝ የማስታወቂያ ባለሙያ ኮሜዲ ያቀርብ ነበር ድምጽ ያስመስል ነበር ያኔ እኔ ደግሞ ጣዝማማር ምትለዋን ኮሜዲ የጻፍኩት ለዛች መድረክ ነው ከዛ 2 ጊዜ እንዳቀረብኩ ተዘጋ 7 በቃ አለፈ ስትይ ይዘጋል አይደል ተከፈተ ስትይ ይዘጋል አሁን አንዳንድ ነገሮች ወደ ህይወትሽ የሚመጡት ዝም ብለው እድሜ ልክ ሊወስዱሽ አይደለም አንድ እርምጃ ሊያራምዱሽ ነው ከዛ ታያለሽ አይናለሽ ስለዚህ በቃ ከዚህ በኋላ አትመለስም ተብሎ ነው የሚመጣው ግን እኛ ምን ይመስለናል እድሜ ልክ የሚወስድ ከዛ ገጭ አለቀ በቃ ያው መንገድ የለም እኔ ግን ወደ አዳማ አልተመለስኩም ከዛ በኋላ ዝም ብዬ ስራ መፈለግ ጀመርኩ በቃ መንከራተት ጀመርኩ ናው አሁን አንድ ነገር ተመልከቱ አትችሉም ከሚሏችሁ ሰዎች አጠገብ ራቁ የሚል ትምህርት ሰምታችኋል አይደል እኔ ደግሞ ምን እላችኋለሁ መሰላችሁ አትችሉም ከሚሏችሁ ሰዎች አጠገብ ብቻ አይደለም አትችሉም ባይሉም እንደማትችሉ ከሚያምኑ ሰዎች አጠገብ ራቁ ምንድነው የሆነው ጓደኞቼ በአመለካከት ላይ ለሁለት ከፈልኳቸው የተለያዩ ጓደኞች አሉኝ የልብ ጓደኞች አሉኝ ዝም ብሎ ደግሞ በቃ መጣ ሄድ የሚሉ ጓደኞች አሉኝ አብረን ስለምንኖር እዛ ቤት ቺስታ እየበዛ የነዋሪው ቁጥር 5-6 እየሆነ መጣ የስደተኞች ካምፕ መሰለ ቤቱ ማለት ነው በቃ ዝም ብለን መተኛት ነው ምንም እኮ የለም በቃ ፍራሽ ነው ያለው ከዛ በቃ ኖቲስ ማድረግ ጀመርኩ እኔ የሚገርም ነገር አንድ ነገር ልንገራችሁ በቀደም አንድ ጓደኛዬ መጣና እሺ አሁን እኮ ለውጥህን ሳይው ምን ትዝ እንዳኝ ታውቃለህ አለኝ ዩኒቨርሲቲ ያለን አለኝ እኛ ዲቪ ስንሞላ አንተ አልሞላም አልክ ምን ነው ስንል አይ እኔ አሜሪካ ዲቪ ሞልቼ ተጋግጬ ሳይሆን የሚሄደው ለምን አጠርታኝ ነው የሚሄደው ብለህናል አለኝ የዛሬ 10 ዓመት አሁን ጓደኞቼን ሳይ እኔ ሁሌ እንዳልኳችሁ በቃ በዘመነየየም በችስትነትም አሁን ፊልም እየጻፍኩ ነው ይሄ ፊልም ሲወጣ እንዴም ጉማሬ ነው ራሴንም ጠብቀው ወይ የሆነ ነገር ላለው ዝም ብዬ በቃ ራሴን እቀበዋለሁ አልሰማም ማለት ነው አሁን የሆነች ነገር ተከታታይ ድራማ እየጻፍኩ ነው ከእንትና ጋር ቲቪ ሄደናል ከገመና ቀጥሎ በቃ አንደኛ ድራማ እኔ ነኝ የምሰራው ላለው ዝም ብዬ ማለት ነው እና ከበዳቸው ጓደኞቼ ንፋሴ ከበደ ይሄ ልጅ ግን እንዴት ነው ማለት ጀመሩ ማለት ነው ሲያይ በኪራይ ሻዋጣ
ቤኪራ በቃ ሳምንት ልስጥ ነው የምለው። ቤኪራ አዋጣ የለም ቅባት አለ ንፋስ ማለት ነው። ምንድነው እገባለሁ በቃ ራስ ከዛ ፊል እስካን አረገ ማይንዴ በቃ ሰብኮንሺየስ ማይንዴ እስካን አረገና እንደማልችል የሚያምኑ ጓደኞች አሉኝ። አይነግሩኝም ባፋቸው እኮ አየሽ። አሁን ችግሩ በአፉ እኮ አይነግርሽም። እንደዚህ አይነት ሰው አትችይም እኮ አይልሽም። ስትቀቢ እኮ ኧረ አንቺማ በጣም ትልቅ ቦታ ነው የምጠብቅሽ ይልሻል። ግን ለድሪምሽ የሆነ ነገር ልታደርጊ ስትይ ኮንትሪቢዩት አያደርግም በፍጹም ማለት ነው። ከዛ በቃ ሾፍ አርኩና ገባኝ በቃ ኔጌቲቭ ኢነርጂ። እኔ 4 ወር ተስፋ ቆርጬ ገራዥ በነበርኩበት ሰዓት ስለኔ ሲወራ የነበረውንም ሰማሁ። ገባሽ? ሰው በሌለሽበት ነው ያው ስሜቱን የሚያወራው። ከፈልኩ። ከዛ አንድ ውሳኔ ወሰንኩ። አንድ ጓደኛዬን መረጥኩ ከዛ ውስጥ። አሁን ጓደኞቼ ስል ጓደኞቼ ባይዘው እንዳትቀየሙ ስለተወሰኑ ሰዎች ነው የማወራው። በጣም ፖዚቲቮች አሉ፣ ግን ደግሞ ፖዚቲቭ ሆነው የኔን ብቃት በቃ እዚሁ ነው የሚቀረው። እሺ ያው ይሞክ ዝም ብሎ ያወራ ለምላሱ ደስ ይበለው እንጂ የትም አይሄድም የሚሉ አሉ አይደለ? ጥፋት አይደለም እኮ ብዙ ጊዜ እኮ ሰዎች ብቃት አናምንም አይደል? አሁን እኔ ራሴ አሁን ላይ እኮ እማላምንባቸው ሰዎች አሉ አጠገቤ፣ ግን ነገ ያሳዩኛል ሰው ነው አይደለ? በቃ ያን ነው ማድረግ ያለባቸው። በተግባር ማሳመን ነው። ጊዜ ሊፈጅ ይችላል። ሲረዝም ነው አንዳንዴ ሲረዝም ሰዎች በቃ ተስፋቸው እያለቀ መጣ ማለት ነው በዙሪያዬ ማለት ነው። አንድ ልጅ ግን he still remains positive። በእኔ ብቃት አይደለም ልጁ ያመነው በራሱ ብቃት። ራሱ ብቃት ስላለው እኔም እንደሱ ብቃት ያለኝ ነው ይመስለው ልጁ ማለት ነው። እና በጣም ፖዚቲቭ ነው፣ በቃ በጣም ፖዚቲቭ ነው። የሆነ ነገር ስለው አንቺ ምን ሆነሽ ነው? እኔ አክተር መሆን ነው የምፈልገው፣ አንተ ዳይሬክተር ሆነክ የሆሊውድ ፊልም እያየን ማለት ነው። ትሪፕል ኤክስ የሚባል ማለት ነው እነ ቪን ዲዝል ምናምን፣ እሱን እያየን እንዲህ አይነት ፊልም እኮ እንሰራለን ይለኛል ያኔ ማለት እሺ ካንቺ ጋር እንዲህ አይነት ፊልም ኢነርጂው የሚገርም ነው። ስለዚህ አንድ ቀን ጠራሁት። አባቴ አቤት፣ በቃ እኔ እናንተ ቤት ተከራይተን እንውጣ እሺ አለኝ። ምን ችግር አለ? እሺ እሱ ጊብሰን ያስተምራል። ምን ችግር አለ? እሺ አንተ ብር ስታገኝ ታዋጣለህ፣ ካላገኘም ተው ችግር የለም እኔ እከፍላለሁ። ለመስሪያ ቤት የሚቀርበን ቦታ ለእኔ መስሪያ ቤት የሚቀርበን ቦታ እንከራይና እንውጣ። ወጣን። የተከራየናት ቤት ይሄ ምንጣፍ በቃ 2 ሜትር በ2 ሜትር ነች። ከፍራሹ ቀጥሎ እግር ነው። በዛ በኩል ቲማቲምና ሽንኩርት ነው። ምንም ነገር ሌላ የለም። ግን የሚገርመው ነገር እዚህች ቤት ሴት እናመጣለን፣ ዘመዶቻችንን ማለት ነው። እና 2 በ2 ነች። 2 በ2 ቤት ውስጥ ማለት ነው። አከራያችን መስሚያቸው ድፍን ነው። ግርግዳ ነው የሚለየን። አከራያችን አሮጊት ናቸው። 2 በ2 ነው። ግርግዳ ነው የሚለየን። ከዛ ኮሜዲ ፊልም ተከራየና ስንስቅ ማታ ማለት ነው ሳቅን ያው እያየን ማለት ነው። አተኙም 3 ሰዓት እኮ ነው። ከዛ በኋላ ብታምኑም ባታምኑም ማለት ነው ኮሜዲ ፊልም እንከራይና ብርድ ልብሱን እንደዚህ ወጥፈን ነው የምናየው። እያልን ማለት ነው። እዛች ቤት ኖርን። ሶ ምን አረኩ ማለት ነው? በህይወቴ አይችልም ብለው ከሚያምኑ ሰዎች ሙሉ ለሙሉ ራኩ ማለት ነው። አትችልም ብሎ የሚያምን ሰው በቃሉ ባይነግርህም 24 ሰዓት እንደዛ ስለሆነ የሚያስበው ኔጌቲቭ ኢነርጂው ይጋባባል። የሆነ ቦታ ላመልክት ልሂድ ስትል ምን ትሄዳለህ? ቆይ በቃ የሆነች ቦታ እንድረስና በዛው ሸኛለሁ ነው የሚልክ። ሂድ አሁኑን ሩጥ እንዳያመልጥ አይልህም። ሳያውቀው ማለት ነው። አይታወቀውም። አይሳካም ብሎ ስለሚያስብ እንዳትደክም ማለት ነው። ወይ ወድቀህ ተስፋ እንዳትቆርጥ እንዳትጎዳ ፕሮቴክት ያደረገህ መስሎት ወደ አለመቻል ይጎትታል ማለት ነው ሁልጊዜ። ሶ ቶታሊ አትችልም ከሚሉኝ ሰዎች አጠገብ ራኩ። እኔ የእህቴ ባል የማስታወቂያ ድርጅት ከፍቶ ምን እንስራ አለኝ። ቁጭ ስል ማስታወቂያ ብንሰራ ድሮ ተቀጥሬ የሰራሁት ማስታወቂያ ድርጅት አለ 9 ወር እስክባረር እሷን አይዲያ ያቀረብኩኝ። እቃ ምናምን ገዛዛና እንስራ። እሺ ከፈተ። ከዛ ስራ ለመስራት እቃ አይደለም ለካ የሚያስፈልገው ቁጭ መፋጠጥ ሆነ። በቃ ከመስታወቱ ጋር ኮምፒውተሩ አየዋለሁ ያየኛል፣ ወንበሩን አየዋለሁ ያየኛል። ትንሽ ለውጥ ካለ ብዬ ኮምፒውተሩን አየዋለሁ ያየኛል። ከዛ እስቲ ቆይ የተሻለ ነገር ካለ ብዬ ወንበሩን ደግሞ አየዋለሁ ያየኛል። ወፍ የለም 6 ወር ጭራሽ ዲፕሬሽን ውስጥ ገባሁ። የሰው ገንዘብ አስወጥቼ የእህቴን ባል ክፈት ብዬ አሁን ድርጅት አስከፍቼ ማልችለውን ዝም ብዬ በቃ አንዳንድ ነገር የምናውቀው ይመስልናል። ይኸውላችሁ 9 ወር ስሰራ እኔ ስክሪፕት መጻፍ ለምጃለሁ፣ ፕሮዳክሽን ማኔጅ ማድረግ ለምጃለሁ። ስለዚህ የማስታወቂያ ድርጅት ባለቤት መሆንን እማውቀው መሰለኝ።
በቃ ጫማ ውስጥ እስከምትቆም ድረስ ጫማው አጠገብ ስለቆምክ ስለ ጫማው አታወራ። በእናትህ አይወራም፣ ነውር ነው። ያንን ነው አሁን የተማርኩት። ከዛ በኋላ ምን ሆነ? በህይወቴ ከወሰንኳቸው አሪፍ ውሳኔዎች አንዱ በጣም ፈታኝ የነበረው አንዱ የኛ የሚባል ፕሮጀክት ታውቃላችሁ፣ 5 ሴቶች የሚዘፍኑበት ታዳጊ ሴቶች ላይ የሚሰራ ልክ የእህቴን ባል ድርጅት ካስከፈትኩት በኋላ ማለት ነው። ድርጅት ከፍቷል ኦልሬዲ ገንዘብ አውጥቶ ስራ የለም። ቁጭ ብዬ መጨነቅ ሆነ። አንድ ቀን ከየኛ ይሄ ቅድም ያልኳችሁ ባለውለታዬ የዳጉ አዲስ ጋዜጠኛ ሄኖክ የሚባል ልጅ ደወለ። እሺ መድረክ መሪ ተፈልጎ ነበረ አለኝ። እሺ ስበር ሄድኩኝ። ማን ነው ኢንተርቪው የሚያደርገኝ ስል አይዳ አሸናፊ። አይዳ ማለት በዚህ በኢንተርቴይንመንት ኢንዱስትሪ ውስጥ ኢትዮጵያ ውስጥ አይከን የሆነች ሰው ነች። ገብቷችኋል? እድሜዋን በዚህ ነው ያሳለፈችው። ሺዝ ኢንተርናሽናል ባለሙያ ማለት ነው። ትልልቅ የሆሊውድ ባለሙያዎች ሲያከብሯት ባይኔ አይቻለሁ፣ ኢትዮጵያ አምጥታቸው ማለት ነው። ሶ አይዳ ነች ኢንተርቪው የምታደርግ ሲለኝ በቃ ማለት ይሄ ላይፍ ቼንጂንግ ኦፖርቹኒቲ ከፊት እየመጣ ነው ማለት ነው። ኦ ማይ ጋድ ምንድን ነው ስራው? መድረክ መምራት ነው። ትችላለህ አይደል? አረ እንዴ ጥርሳችን የነቀልንበት መድረክ የመምራት ብዙ ልምድ አልነበረኝም እውነቱን ለመናገር እስከዛ ቀን ድረስ። ሄድኩኝ። ስንት ልክፈልህ? 7000 በመድረክ ድፍረት አያችሁ የሰው ልጅ ከ1500 ወደ 7000 በአንድ መድረክ። አይ 7000 አልከፍልህም። እሺ 5000ም አልከፍልህም። እና ስንት ነው የምትከፍይኝ? 3500 ብር በመድረክ ልክፈልህ። ስንት መድረክ ነው? 11 ኦኬ 35,000 አበል 300 ብር አለ። አልጋ ይያዝልሃል፣ ምንም ወጪ አታወጣም። ኦኬ ሶ how you going to do it አለችኝ። እንዴት ነው የምትመራው መድረኩን? የምን ሄደው ገጠር ኦኬ እግዚአብሔር ከሰጠኝ ሳይገባኝ ከሰጠኝ ድንቅ ስጦታዎች አንዱ በጣም ፈጣንና ክሪኤቲቭ ማይንድ አለኝ። ጭንቅላቴ ለፈጠራ በጣም ቅርብ ነው። ካራክተሮቹ ሚሚ፣ ለምለም፣ ሳራ፣ እሙዬ ምናምን የሚባሉት በወፍ በረር አውቃቸዋለሁ። በደንብ አላዳምጥም ከዛ በፊት። ሶ እንካ ሰላንቲያ አልኳት። በምንቲያ አለች። እንግዲህ አንዷ ካራክተር ስሟ ሚሚ ነው። ገብቷችኋል አይደል? እንኩ ሰላንቲያ በሚሚ ድምፅሽ ሲንቆረቆር ለጆሮ ተስማሚ ደብረ ማርቆሶችን ነይና አስደምሚ አልኩ ማለት። ከዛ guys you gotta listen to this. No this dude is amazing guys, come on ተሰበሰቡና እስቲ በልላቸው ድጋሚ ተባልኩ ማለት ነው። ልጅ እያላችሁ እስኪ በልለት ላጎት ተብለህ ታውቃለህ? እስቲ በልለት ድጋሚ አልኩት። በቃ this is what I want, brilliant በደም ተዘጋጅ ምናምን። ኦኬ ተክ ሄድኩኝ። ወጣሁ ወደ ቤት። እየሄድኩኝ ትዝ ሲለኝ ለካ ድርጅት አለኝ። የእህቴን ባል ድርጅት አስከፍቼዋለሁ። ስንትና ስንት ብር አስወጥቼ ማለት ነው። እንዴት ነው ጥዬ 11 ቀን መድረክ ልመራ የሚሄደው? ይቻላል? የእህቴ ባል ነው። ዘመን እንገናኛለን ዙረን። ድጋሚ ማላገኘው ሰው አይደለም አለ። በየክርስትናው በየልደቱ ትገናኛለህ፣ አትጠፋፋም። በጣም ተፈተንኩ። ገንዘቡ በ11 መድረክ 3500 ስንት ነው? ወደ 37,000 ብር አይደል? 37,000 ብር በጣም የሚፈትን ብር ነው ለኔ። ደሞዜ ስንት ነው? 30 ቀን ለፍቼ። ይሄ በ11 ቀን ነው። ከዛም በላይ እኔ ያጓጓኝ ምኑ ነው? ከአይዳ ጋር መስራት። አንዴ ከአይዳ ጋር ከሰራው የነብርን ጭራ ይዙም ከያዙ አይለቁም። በቃ አውቄዋለሁ እኔ ውስጤ ማለት ነው። ኦፖርቹኒቲ የስራ ልብስ ለብሶ ነው የመጣው። መጥቷል። አይዳን ብቻ ልንካት ነው የኔ ምኞት። ጨነቀ፣ የተፈተንኩ ማለት ነው። በቃ አሁን ይሄን ሰውዬ ጥዬ ብሄድ ዘመድ ነው የማጣው። ጥዬ ብመጣ ለህይወቴ ተርኒንግ ፖይንት የሚመስለውን አጋጣሚ ነው የማጣው። ተጨነቅኩ። ትኩሳት ያዘኝ። በቃ ቤት እስከምደርስ ግንባሬ ጋለ፣ እግሬ ጋለ። ሀሳብ ነው በቃ ትቼው ልሂድ። ጸሎት አደረኩ። እግዚአብሔር ሆይ በቸርነት በቃ መፍትሄ ስጠኝ፣ የመፍትሄ ሀሳብ አምጣልኝ። ቂው አለ ሀሳብ። ለካ 3ኛ አማራጭ አለ። 3ኛው አማራጭ ምንድን ነው? ስራውን መስራት፣ ገንዘቡን ለሱ መስጠት። ቢኮዝ ከህልሜና ከገንዘቡ የቱ ይበልጣል? ድሪምስ
ድሪምስ አር አሜዚንግ አሜዚንግ ድሪምስ። ከዛ ሄድኩና የቴም ባል ስራ ተገኝቷል አልኩት። የምን ስራ? የማስታወቂያ ስራ ነው፣ ግን እዚሁ አዲስ አበባ ምናምን ሳይሆን ክፍለ ሀገር ነው፣ ሂድና ተዋዋል አልኩት። ደስ ብሎት ሄዶ ተዋዋለ። ደስ ብሎኝ ወጣሁ ከአዲስ አበባ። 11 ቀን እየዞርኩ ሰራሁ። ሉክ ዋት አይ ዲድ ማለት ነው። የመጀመሪያው መድረክ ላይ ደብረ ማርቆስ ነው፣ ሰፊ ስቴጅ ነው። 11,000 ምናምን ሰው ይይዛል ስቴጁ። ደግሞ ይመጣል ተብሎ ይጠበቃል። የኛዎቹ ገጠር ላይ በጣም ፌመስ ናቸው። በየትምህርት ቤቱ ቡድን አለ፣ ብዙ ክበባት አሉ ምናምን። በጣም የባህሪ ለውጥ ላይ ከልባቸው አይዳ አሸናፊና ሰሎሜ ታደሰ ትልቅ ስራ ሰርተዋል። በዚህ አጋጣሚ እናመስግናቸው። እና አሁን እኔ እዛኔ እንዳልኳቸው አሁን ከምንድን ነው የምመጣው? ከምት ነው የምመጣው። እኔ ከቤቴ ከምት ላይፍ ነው የምመጣው። ገብቶሻል? ችኮላ ፍርፍር ነው የምበላው ቤት። ችኮላ ፍርፍር ታውቂያለሽ? አታውቂም? ችኮላ ፍርፍር አሁን ችኮላ ፍርፍር በሁለት ይከፈላል። ልጅ ሲኖርሽ ኖሮ ሁሉም ነገር ቸኩለሽ የምትሰሪው አለ። ሽንኩርት አለ ቲማቲም አለ፣ ግን ሳጨምሪ ነው የሚሰራው። ቸኩለሽ እኮ ነው። እኔ ግን አልቸኩልም፣ ግን ችኮላ ፍርፍር ነው የምበላው። በቃ አልቸኩልም። ምን የት ሄዳለሁ? ግን ችኮላ ፍርፍር ነው ሁሌ የበላው። ቲማቲም የለም፣ ሽንኩርት የለም፣ በርበሬ ትጨምራለህ፣ ዘይት ጠብ ታደርጋለህ፣ ታቁላለዋለህ። በርበሬና ዘይቱን እሽት እስኪበስል በደምብ ይብሰል። አቸኩል። አይ እንደዛ አይደለም። ይኸውልህ እንዲጣፍጥ አፈልግም እንዴ? እሽት ታደርገዋለህ። ሊጠቁር ሲል ውሃ ጠብ ታደርጋለህ። ሲጨስ በጣም ቤቱን ነው የሚያፍነው። እንዳይጨስ ካደረ ኦቦቦቦ እሳት ከመጣው ጠብ ስታደርግ ቤቱ ይጨሳል። እሳት አደጋ ይመጣል ወዲያው። ከዛ ጠብ ታደርጋለህ፣ ጨው ጠብ ታደርጋ ታማስላለህ። ከዛ እንጀራ ትከታለህ። የሚጣፍጥ ፍርፍር የእውነት የእውነት ነው የምልሽ። እሱ ነው የምበላው። አዎ ወርጫ ያመጣ ምን እና ያው ፊቴ ጉዳቴ አንዳንድ ሰው በቃ ሰጠኝ መርቆ ጉዳቴን አውቆ የሚባል ነገር አለ። እኔ ጉዳቴ በቃ ጉዳት ፊት ነው ያስታውቃል ፊቴ። እና ግብዳ የኳስ ተጫዋቾች ባስ ነው፣ የማንቸስተር ተጫዋቾች የሚሄዱበት ባስ የለም። ጉዞው አይዳ ኢዝ ሶ ፕሮፌሽናል። ለኮንሰርት ሲኬድ 3 አይሱዙ ስቴጅ ቀድሞ ይሄዳል። ሴሌብሪቲዎቹ 5 ሴቶች ባስ ውስጥ ይሆናሉ። ምግብ ተንከባካቢ አለ። የሚበሉት ምግብ ተመርጦ ዝም ብሎ ከኛ ጋር ሆቴል ገብተው አዘው አይበሉም፣ እንዳያማቸው ማለት ነው። ለስቴጅ ተመርጦ ነው። ሴኪዩሪቲ ግብዳ የሰማይ ስባሪ የሚያካክል ጋርድ አለ። ከኋላ አምቡላንስ ይከተለናል ኢንኬስ አደጋ ቢደርስ። ከጀርባ ኢንሹራንስ አለ። በጣም አሜዚንግ ማለት ነው ጉዞ። ሺ ኢዝ ሶ አሜዚንግ። እና እዛ በእነሱ ስታንዳርድ ነው ሁሉም ሰው እዛ ጋር እዛ ሰራተኛው ምናምን እንዳለ ከፍተኛ ተከፋይ ነው። 5ቱም ሴቶች በጣም በቃ ጥሩ ተይዘዋል። እሸቱ ገባ ማለት ነው መኪና ውስጥ። አባቱ ባህር ዳር አይሄድም። አባትዬ ምንድን ነው? አይ ኤምሲ ነኝ ኤምሲ ነኝ። ሄደ በቃ ሰው ጥሎልኝ ማለት ነው። ምንም ማለት አልፈለግም። እና አሁን ጭምት ነኝ ኖርማሊ። እዛ በዛ ሰዓት ላይ አላወራም ማለት ነው። ጸጥ ነው መኪና ውስጥ እዛ እስክንደርስ ደብረ ማርቆስ ጸጥ። ከዛ ዲጆቹ ምናምን ግራ ገባቸው። አይዳ ምን ነካት? ደህና ምን የመሰለ ኤምሲ ከአዲስ አበባ አታመጣም እንዴ? ድምፁ የሚሰማ ጮክ ብሎ በደብቅ ውት ልምድ ያለው ሰው አታመጣም እንዴ? ምን ነካት እያሉ ነው። ደብረ ማርቆስ ደረስን። እኔ ወንድምሽ ላጥ ብዬ ከሆቴል ወጣሁና ባህልና ቱሪዝም እዚህ አካባቢ ምን አለ? ፏፏቴ፣ ጀግና፣ ታሪክ ደብረ ማርቆስ የሚጠራበት ጠቅ ንጉሥ ተክለ ሃይማኖት አለ እንትን አለ ጠቅ እየዞርኩ አካባቢው ላይ ሰፈር የቀበሌ ሰፈሮች ምን ይባላሉ? 01 እንትን ሰፈር ጠቅ ሌሊት ማታ እነሱ ሲዝናኑ እሸቱ ሩም ውስጥ ሆኖ እየሸመደደ ነው ግጥሙን ጽፎ። የቤተሰብ ጨዋታ ላይ የምትሰሙት አይነት ግጥም እሱ ዛሬ አይደለም የጀመረው፣ ድሮ ሰንበት ትምህርት ቤት ተማሪ ያለው። በዚህ አጋጣሚ ሰንበት ትምህርት ቤት ማመስገን የናዝሬት ቅዱስ ገብርኤል ቤተክርስቲያን ፈለገ ሰላም ዘመላእክት ሰንበት ትምህርት ቤት ጥንቅቅ አርጋ ሰርታ ነው ያወጣችንና ከዛ የጀመረ ነገር ነው። ገብቷችኋል? ከዛ ግጥም ጻፍኩ ምናምን። በማግስቱ የገጠር ልብሴን ጠቅ ገበያ ሄጄ ጎጃም አዘኔን ጠቅ ዱላዬን ጠቅ። ከዛ እኔ አጠገባቸው መድረክ መሪዎት አለ ኤምሲ ይወታል አይመጣም እንዴ ረፍጆ ምን ኤምሲ ይወታል ምን እኔ እኮ ምን አስበው ምን ታውቃለህ? ኧረ እኔ አላውቀውም። ማይክ የተሰጠኝ አባቴ ጸጥ ብሎ 11,000 ሰው ማይክሮፎኔን ይዤ ስወጣ አንድ ቃል ነው ያወጣሁት። አልኩት ህዝቡን
11,000 ሰው ምን ቢል ጥሩ ነው? አላለም። 11,000 ሰው ማለት ነው። እንካ ሰላንቲያ በምንቲያ በሚሚ ምን አለ በሚሚ ድምፅሽ ሲንቆረቆር ለጆሮ ተስማሚ ደብረ ማርቆሶች እናስደምሚ። ከዛስ ያው ሰፈር አጥርቻለሁ ብያችኋለሁ። አሁን ያንን ኦዲየንስ ማሟሟቅ አታውቀውም። የአዲስ አበባ ሰው ቢሆን ታውቀዋለህ። የማታውቀውን እንዴት ነው የምታሞቀው? ማንም ዝም ብለህ ሳትሰራ ልታሞቀው አትችልም። ያን ኦዲየንስ መጣው የችግኝ ሰፈር ልጆች፣ የ01 ልጆች፣ የ05 ልጆች፣ የደብረ ማርቆስ ልጆች ከዛ ይኸውልህ ከፈረንጅ ጋር ከተማረ ሰው ጋር መስራት ጥሩነቱ ምንድን ነው? በስራ ነው፣ በወሬ አያምንም። እኔ ከመድረክ ሳልወርድ ፈረንጆች አሉ ከእንግሊዝ ሀገር የመጡ ሊታዘቡ ላጥ ብለው ደውለውላታል። ላይዳ አረ ልጁ ምንድን ነው ምን አይነት ልጅ ነው ላክሽው? ከመድረክ እንደወረድኩ ደወለች። ዱድ ዩ አር ዱይንግ አን አሜዚንግ ጆብ አም ፕራውድ ኦፍ ዩ። በቃ ከዛ 11ዱም ክልል ስንሄድ ድብን አድርጌ ሪሰርቼን እየሰራው ግጥሜን እየጻፍኩ ቀበሌ እየጠራው ቱሩን ጨረስኩኝ። ችግር የለም አታጨብጭቡ። ሰሎሜ ታደሰ ስትመጣ ተነገራት። ይሄ ልጅ ሪሰርች ያደርጋል አይገርምሽም? በየቀበሌው እየዞረ ልክ ከመኪና ስር ሮጦ ባህልና ቱሪዝም ይሄዳል፣ ሽማግሌ ይጠይቃል። ሪሰርች የሚያደርግ ሰው ትወዳለች ሰሎሜ። ከአንድ ዓመት በኋላ ስልክ ጮኸ። ሄሎ ስል ለየኛ የሬዲዮ ፕሮግራም ቋሚ ሆስት እንድትሆን ተጠርተሃልና መፈተን ትፈልጋለህ? አዎ እፈልጋለሁ። ተፈተንኩ፣ አለፍኩ። 21,000 ብር ደሞዝ ተቀጠርኩ። ከዛ በኋላ የኛ ስሰራ ብዙ ነገር ተገለጠልኝ። ከሰሎሜ ከአይዳ ብዙ ትምህርት አገኘው። በ3 ዓመት ውስጥ ፕሮዳክሽን እንዴት ይሰራል፣ ቢሄቪየራል ቼንጅ የባህሪ ለውጥ ለማምጣት ትውልድ ላይ በሚዲያ እንዴት ነው የሚሰራው የሚለውን ተቀረጽኩ። መጨረሻ ላይ በየአመቱ ጳጉሜ ሲመጣ ይደብረኛል፣ ዲፕሬሽን ውስጥ እገባለሁ። ለምን? በቃ የሆነ መስመር አልያዝኩም። ተቀጥሬ እሰራለሁ፣ ደስተኛ ነኝ፣ ግን የኔ የምለው የሆነ ነገር እኔን የሚገልጽ አይደንቲቲ የለም። በቃ በሚቀጥለው አመት ስክሪፕት ጽፋለሁ እላለሁ። ጳጉሜ ሲመጣ 3 ገጽ ነው የጻፍኩት። ያምናው አምና ጽፋለሁ ብላል ነበር። አሁንም እሺ 2 ገጽ ጽፋለሁ። በመጨረሻ የኬቨን ሀርት ሌት ሚ ኤክስፕሌን የሚል ስታንድ አፕ ኮሜዲ ተለቀቀ። እሱ ኮሜዲ ደጋግሜ አየሁት 10 ምናምን ጊዜ። ልክ ኤጂቲ ሳይ እንደሚሰማኝ ልቤንም ያረጋኛል፣ ሳይው በቃ ይበሳኛል። በቃ ስታንድ አፕ ኮሜዲያን ነው ሆነው በየኛ ፕሮግራም በየገጠሩ ያዞሩናል። ችግሩን አይተናል። ሶ ለዚህ ህዝብ ድምጽ መሆነው በሆነ ነገር ነው። በምን ስል በስታንድ አፕ ኮሜዲ። ኦኬ የመጀመሪያውን ስታንድ አፕ ኮሜዲ ለመጻፍ ለራሴ ቃል ገባው። ተቀጥሬ እየሰራው ነው። ያለኝ ሰዓት ከጧቱ 12 ሰዓት እስከ 2 ሰዓት ነው። ሶ ዋት ዱ ዩ ዱ? 12 ሰዓት ተነስተህ ትጽፋለህ? እሺ በቃ ነገ ጧት 12 ሰዓት እነሳለሁ። እሺ ዛሬ ዝናብ እየዘነበ ነው። ማታ ምሽተን የተኛው በቃ ትንሽ ተኛ። እሺ በእናትህ ተኛ፣ በቃ ትንሽ ተኛና 1 ሰዓት ትነሳለህ። 1 ሰዓት ጻፍ ታደርጋለህ። አላርሙን አጥፍቼ ስነሳ 2 ሰዓት ተኩል ነው። ተበልተሃል እሸቱ። ሩጫ ደንደንደር ወደ ቢሮ። ለጫማው በኋላ ይታሰብበታል የሚል ማስታወቂያ ትዝ ይላችኋል። ማምለጥ ነው የሚሻለው የሚል ማስታወቂያ። አልቻልኩም መጻፍ። አይካንት። አሁን እዚህ ስመጣ ስማረው ለካ ፓራዳይም ነው የሚባለው። አላውቀውም ያኔ ፓራዳይም ይሁን ፓራሲታሞል ይሁን የማቅል ነገር የለም። አምሽቼ ተኛለሁ፣ ጠዋት አልነሳም። ግን ውስጤ የሚሰራ ሲስተም ስላለ ነገረኝና 16,000 ብር ኔት ደሞዝ ይደርሰኛል። ያው ሁሉም ሰው ያረጋል ከደሞዙ ላይ የሚያደርገው ነገር አለ ላይፍ ላይ በዙሪያውም ላለው ለራሱም ተደርጎ ትንሽ ብር ነው የሚቀረኝ። አንድ ቀን አልጋ ጫፍ እንደዚህ ቁጭ አልኩና ላክስቴ ልጅ ሄኒ አልኩት። አቤት ማናጀር ልቅጠር እንዴ አልኩት። ምንም እኮ አይደለም፣ ምንም የቢሮ ሰራተኛ እኮ ነኝ። ማናጀር ልቅጠር ምን ማለት ነው? ማናጀር ልቅጠር? አይ እኔን ማኔጅ የሚያደርገኝ ሰው ልቅጠር። አልቻልኩም። በቃ እጅ ሰጥቻለሁ። እጽፋለሁ ላለሁ ስንት ዓመቴ መጽሐፍ አለብኝ። ስለዚህ አይ ኒድ ቱ ሃይር ማናጀር። ስራው ምንድነው? ጠዋት 12 ሰዓት ይመጣል፣ እስከ 2 ሰዓት ቁጭ ብሎ ያኛል ስክሪፕት እንድጽፍ። በቃ ይሄን ብቻ ነው የሚሰራው። ከዛ በኋላ ስክሪፕቱ ከተጻፈ በኋላ ስታንድ አፕ ኮሜዲውን ፕሮሞት በማድረግ በመሸጥ በምን የሚያግዘኝ ማናጀር ልቅጠር። 2,000 ብር ከፍለዋለሁ አልኩኝ። 2,000 ብር ያኔ እንደ ትልቅ ደሞዝ ነው እናትዬ። እኔ ልጅ ስለሆንኩ ነው። 2,000 ብር ትክክለኛ የዲግሪ ደሞዝ ነው የዛኔ። ይሄ ሰውዬ ደግሞ ጧት ነው የሚሰራው ከ12 እስከ 2። አያዋጣም? ያዋጣል። እኔም በዛ ሰዓት ባገኝ እገባለሁ። ገብቷል? በችግሬ ሰዓት። ከዛ ማናጀር ቀጠርኩ። ስራ ምንድነው? 12 ሰዓት ትመጣለህ፣ ትደውላለህ። እኔ ትደውልልኝና ስልክ
አንስቼ ከተቀመጥኩ መጻፍ ከጀመርኩ ጥሩ አላነሳ ካልኩ ያክስቴ ልጅ ሄኖ ካለ በሱ ስልክ ትደውላለህ ተነስቼ እየጻፍኩ እያለ በየ10 ደቂቃው ትደውላለህ ምክንያቱም አንድ የተነስቼ አንተን እየጻፍኩ ነው ብዬ ልተኛ እችላለሁ ስለዚህ you need to call me every 10 minutes በየቀኑ የጻፍኩትን እየወሰድክ ታያለህ እሺ አንድ ሳምንት በትክክል ጻፍኩኝ ስክሪፕት 7 ቀን ከዛ በ7ኛው ቀን አልደወለልኝም በ8ኛው ቀን ቀረ ስደውል ትናንት እኮ ኳሳ ያምሽቼ ነው አለ ሌላው ለሸቱማ አልከፍልም ማለት ለሸቱ ለሽብር አልከፍልም ስለዚህ ምን ያስፈልጋል ሌላ ማናጀር ኦኬ አዳማ ማቀው ጓደኛ ያለ ኮሜርስ ዲግሪውን ይዞ አዳማ ሄዶ ኃይለኛ ቅመም ነጋዴ ሆኗል በቃ ነገር አለሙን ትቶት ይሄ ቅጥር ምናምን ቅመም ነጋዴ ሆኖ ቤት ሰርቶ አግብቶ የሚገርም ላይፍ ጀምሯል ማለት ነው በጣም የሚገርም ስትሮንግ ሰው ነው አቋለው ኮሚትመንት ዲሊቨሪ ሄድኩና ድሪሜን ሸጥኩለት ማለት ነው የአመቱ ገብርኤል ዋዜማ ገብርኤል ቤተክርስቲያን ግቢ ቁጭ ብለን በቃ እርዳኝ በእናትህ አግዘኝ በጣም ትልቅ ደረጃ እንደምደርስ አውቀዋለሁ ግን አልቻልኩም በቃ እየቀጠቀጠኝ ነው አግዘኝ እሺ አለ ቀጥ አድርጎ በቃ በወስፌ ያዘኝ ማለት ነው ግራና ቀኝ ናዝሬት ሆኖ አዲስ አበባ ነኝ እኔ በወስፌ ያዘኝ ማለት ነው ሰቅዞ በቃ ምንም እንቅልፍ መተኛት አልቻልኩም ምንም በቃ አላንቀሳቀሳለኝ ማለት ነው ከዛ አንድ ስክሪፕት ጻፍኩኝ ልምምድ ጨረስኩኝ ከደሞዜ ላይ 100 ምናምን ሺህ ብር አጠራቅሜ ነበረ መኪና ሲገዛ ጓደኛ አይቼ እኔም መኪና ልገዛ ጥሩ ጓደኛ ያበረታ የለ 100 ምናምን ሺህ ብር አጠራቅሜ 117 ሺህ ብር ምናምን ከዛ የመጀመሪያውን ስታንድ አፕ ኮሜዲ ለመስራት 11 ካሜራ 11 ክሩ ጭነን አዳማ ሄደን በ80 ሺህ ብር የመጀመሪያውን ስታንድ አፕ ኮሜዲ ፕሮዲዩስ አደረግን ምን ማለት ነው ህልም ካላችሁ ኢንቨስት አድርጉ ህልምህ ጊዜህን ኢንቨስት እንድታረግ ይፈልጋል ገንዘብህን ኢንቨስት እንድታረግ ይፈልጋል መንፈስህን ኢንቨስት እንድታረግ ይፈልጋል እዚህ ጋር በጣም የምትወደው ህልምህ እያለ በቆንጆ ልጅ ፍቅር ልትሰቃይ አትችልም አይቻልም ብራዘር መንፈስህ እሷ ጋር ሆኖ ህልም ያልተሳካ ማለት አይቻልም ወንድም አለ አንዱን ምረጥ ሁለት እግር አለኝ ተብሎ ሁለት ዛፍ ላይ ወጣ ወይ እሷን አሸንፍ ወይ ህልምህን አሸንፍ እብድም ያልሱስ ተሸክመህ ህልሜ አይሳካም ማለት አይቻልም መንፈስ ይኸውልህ ገንዘብ ምናምን ቀላል መንፈስህን ኢንቨስት ካላረክ ጠባይል 80 ሺህ ብር ኢንቨስት አድርገን የመጀመሪያውን ስራ ሰራን ዘመነ ፍስሐ ሲለቀቅ ጄቲቪ ላይ ስፖንሰር ይመጣል ብለን ነበረ ስፖንሰር የጄቲቪ ኢትዮጵያን ስራ አስኪያጅ ማኔጅመንትና ሰራተኞቹ ጠርተው አመሰገኑኝ 8 ተደግሞ ታየ በህዝብ ጥያቄ መሰረት ዘመነ ፍስሐ አሁን 2.2 ሚሊዮን ሰው አይቶታል ዶንኪ ቲዩብ ላይ ዘመነ ፍስሐ ወፍ የለም ግን ሁለተኛውን ስራ የት ነበርን የሚባልን ስራ ተስፋ ሳንቆርጥ 45 ሺህ ብር አውጥተን በ8 ካሜራ ፕሮዲዩስ አደረግን አሁንም ወፍ የለም ድንቡሎ የለም ስፖንሰር ይናፍቅሻል በአንድ አመት ውስጥ ነው መስከረም ሰራን ገና ሰራን ፋሲካ መጣ ፋሲካ ሲመጣ ተደወለ አንድ ስልክ የባህል ፕሮግራም እኛ ጣቢያ ላይ እንድትሰሩ ፈልገን ነበረ አይኔ የባህል ፕሮግራም ምናምን አልፈልግም እኔ የምፈልገው ስታንድ አፕ ኮሜዲ ነው አልሰራም በላቸው በጣም ደጋግመው ይደውላሉ ማናጀር አለኝ አይደል በነገራችን ላይ ነገር ልንገራችሁ ማናጀር የሚቀጠረው ፌመስ ከተሆነ በኋላ አይደለም ፌመስ ለመሆን ነው እሺ ማናጀር የሚቀጠረው እኛ ሀገር ማናጀር መጎረሪያ ነው አይደል የሆነ ሱሰኛ ጓደኛው እየተከተለው ምን ወስል ማናጀር ነው ይላል በየመጠጥ ቤቱ አብሮት የሚጠጣ ሴት የሚያቀር በጣም በቃ የወረደ ስራ ሲሰራ አለ ይሄ ብላክ ሜል እንዳይደረግ ሰውየው ማለት ነው እሱ አይደለም ማናጀር ብራዘር ራስን ተቋም ነኝ ብለህ ካሰብክ ስራ አስኪያጅ ያስፈልጋል ተቋም ነኝ ብለህ ታስባለህ ወይ ነው ጥያቄው ስራ አስኪያጅ ሲኖርህ ነው ተቋም የምትሆነው ተቋም ስትሆን አይደለም ስራ አስኪያጅ የምታመጣው መጀመሪያ you need to manage yourself ካልቻልክ ሰው መቅጠር ነው አግዙኝ ማለት ነው ከዛ ሶስተኛው ላይ ተደወለ የበዓል ፕሮግራም እንድትሰሩልን ነው ኦኬ እሺ እኔ ስታንድ አፕ ኮሜዲ ነው የምሰራው ይሁን እሺ 100 ሺህ ብር ይከፍላሉ አልኩ ኑና እንነጋገራሉ ማለት ነው 100 ሺህ እኮ ነው ያልኩ 100 ሺህ በላቸው እኮ ኑና እንነጋገር እነዚህ ሰዎች እየቀለዱ ነው እንዴ ለአንድ ስታንድ አፕ ኮሜዲ 100 ሺህ ሊከፍሉ እሺ ሄድን ስታንድ አፕ ኮሜዲ ሙሉ የሙሉ ጊዜ በቃ አንድ ሰዓት እንድትሰራልን እንፈልጋለን
በጣም ጥሩ 130 ሺህ ብር ነው የምትከፍሉኝ። 30 ሺህ የመንግስት ነው ግብር ነው። ለእኔ ኔት 100 ሺህ እፈልጋለሁ። እኔና ክሩ በሙሉ በአውሮፕላን ነው የምንሄደው። ጎንደር ነው የሚሰራው ስራው። ሆቴል፣ ምግብ፣ ሁሉ ነገር ትችላላችሁ። ቅድሚያ ግማሹን ትከፍሉኛላችሁ። ቪዲዮው በዶንኪ ቲዩብ ይለቀቃል። እሺ እሺ። ከዛ ፋይናንሱ ሲሰማ አላምንም። እንዴ ምን ለአንድ ኮሜዲ ምን ነው የምትሉት? አይ ዝም ብለህ ክፈል ሰውዬው እንትን እንዳት በቃ ቀብድ ስጠው እኮ በቃ እሺ 130 አይሆንም። ዝም ብለህ 100 እናደርገውና ግሮስ 30 ካንተ ይቆረጥና 70 ይደርሳል። እኔ ተዋልኩት 130 ሺህ ነው። 30 ሺህ የመንግስት ነው። 100 ይን ስጡኝ። እንደዛ አይሆንማ እንዴ ንግድ ፍቃድ አምጣ። ለምን ንግድ ፍቃድ አመጣለሁ? 30% እየቆረጥክ 30% የምትቆርጠው እኮ ንግድ ፍቃድ ስለሌለኝ ነው። አይ እንደዛ አይነት አሰራር የለም። የለም። አዎ እሺ። ጓደኛ ያለ በህግ የተመረቀ ውል ማፍረሻ ደብዳቤ ጻፍልኝ። ጻፈልኝ። ውሉን አፍርሼዋለሁ፣ አልሰራም፣ አልፈልግም ከእናንተ ጋር መስራት። ሰጠው ደብዳቤ። እየወጣው ያለ 100 ሺውንም ባንክ ቀርቅረውታል አካውንቴ ውስጥ። ደንግጠው ማለት ነው። ስራው ሳያልቅ ግማሽ እኮ ነበር የሚለው። ስራው ሳያልቅ 100 ሺው ገባ ማለት ነው። ነግበኔ ይባላል እሱ ስራ ደግሞ ጎንደር ዩኒቨርሲቲ ጋር ከተማሪዎች ጋር የተሰራ ስራ ነው። በጣም አሪፍ ስራ ነበረ። ለችግሮች መፍትሄ መፍጠር። ለችግሮች መፍትሄ መፍጠር ማለት ምን ማለት ነው? ሰዓት ያልቋል አይደል? 5 ደቂቃ ይጨምር። እሺ። ለችግሮች መፍትሄ መፍጠር። ብዙ ጊዜ ስታንዳፕ ኮሜዲያኖች ሲያማሩ ትሰማላችሁ አይደል? ምንድነው የሚያማሩት መሰለ? እንዴ እኛ ምን እናርግ? ስራ ስንሰራ በሞባይል ቀርጹና ይለቁብናል። ስራ ስንሰራ ይለቁብናል። ለዛ እኮ ነው አዲስ ስራ ማንሰራው። አንድ ቀልድ በየመድረኩ ይደግምልሃል። ለምን? ያው እየተሰረቀ ነው። አይሶዬ አዲስ ቢፈጥርም ይሰረቃል፣ እሱ አይጠቀምም። ይሄ ችግር ነበር የኢትዮጵያን ኮሜዲ እያቀጨጨው የነበረው። ሶ መፍትሄው ምንድን ነው? እስኪ የዛሬ ወር ተምታታብን የሚል አዲስ ስታንዳፕ ኮሜዲ ደብረ ዘይት አቅርቤያለሁ። ዩቲዩብ ላይ ተለቆ አይታችሁታል? ደርሷችኋል? ተሰርቆ እንዴት አይገርማችሁም? እንዴት ነው የማይሰረቀው? ለምን የማይሰረቀው? የሚፈልግ ሰው ሳይኖር ቀርቶ ነው መስረቅ አይደለም። ሀገራዊ ችግሮች አሉ አይደል? አንዳንዴ በቃ የታወቁ በቃ ተስማምተን ይሄ ሀገራዊ ችግር ነው፣ ኮፒራይት ሀገራዊ ችግር ነው። ኖ እልምህ ከሆነ ለዛ ችግር አንተ ነህ መፍትሄ የምትፈጥረው። ሶ 11 12 ልጆችን እቀጥራለሁ። ስታንዳፕ ኮሜዲ ሳቀርብ ስልጠና ሰጣቸዋለሁ፣ ይቆማሉ። ሞባይልን ብቅ ስታደርግ እንቃርገው ይዘውክ ይወጣሉ። አለቀ። ዳሴት አንዳንዱ በቃ እሱ ብቻ አራዳ እንዲችል ደረቱ ላይ ለጥፎ ቁጭ ይላል። አባቴ ደህና ነህ? እስቲ አንዴ ስልክ ልየው። ሲታይ 40 ደቂቃ ቀርጿል። ከሚሞሪውም ከሪሳይክል ቢኑም ዲሊት አድርገው ልጁንም ከአዳራሹ ዲሊት ያደርጉታል። 7 ስታንዳፕ ኮሜዲ ሲወጣ እግዚአብሔር ክብር ምስጋና ይድረሰው በሱ ቸርነትና በፈጠርነው መፍትሄ አንዱም ተሰርቆ ወጥቷል። ቀጣዩን ሰርቄ ያሳያለሁ እንዳትሉ በእናታችሁ በእናታችሁ። መፍትሄ በቃ ሀገራዊ ችግር ሊኖር ይችላል። አንተ በምትሰራው ስራ አይደለ you need to come up with a solution። አብሮ መስራት 13 ልጆች አብረውኝ ሲሰሩ በቃ ይሄ ችግር የለም። ለሰዎች እድል ስትፈጥር ያንተ እድል እየሰፋ ይላል ማለት ነው አይደለ? በመጨረሻ ቅድም ምን ብዬ ነው የጀመርኩት? እግዚአብሔር እኔ በቃ አልጠቅምም፣ አረባም፣ ራሴን አጠፋለሁ የሚል ሰው እግዚአብሔር ተሳስቷል እያለ ነው። መጀመሪያ ምን ብያችኋለሁ? ለምን እንደታጫችሁ አታውቁም ብያችኋለሁ አይደል? እኔ ያኔ ረዳት የታክሲ የለኝም እያልኩ እየለመንኩ በሚሄድ ጊዜ በዲፕሬሽን ውስጥ ጠዋት ፊልም ማታ ፊልም እያየው ዝም ብዬ በምተኛ ጊዜ በጣም ከፍተኛ ችግር ላይ በነበርኩበት ጊዜ ለዛሬ እንደታጨው አውቃለሁ አላውቅም አይደል? ግን አንድ ነገር ልንገራችሁ። እግዚአብሔር ለእናንተ ላሰበው ትልቁ ጉዳይ መንገድ አለ። ሪኳይርመንት የሚባል ነገር አለ። ይውላችሁ አሁን ለምሳሌ ዶክተር ለመሆን መስፈርቱን ያላሟላ ሰው ዶክተር ይሆናል? 24 ሰዓት ያላጠና በቃ 72 ሰዓት 48 ሰዓት እየሰራ አፓረንት እየወጣ ያልሰራ ያለፋ ሰው ዶክተር ይሆናል? ሪኳይርመንቱን አያሟላማ። ለምሳሌ ገንዘብ ይቸግራል፣ ትታመማለህ፣ ተስፋ ትቆርጣለህ፣ በምትወደው ሰው ትከዳለህ፣ ንብረትህን ታጣለህ፣ የምትወደውን ሰው በሞት ታጣለህ፣ ትሞክራለህ፣ አይሳካም፣ ይጠሉሃል፣ ትናቃለህ፣ ትጣላለህ። ሪኳይርመንቱን አሟልተህ ሲጨርስ እግዚአብሔር ይሄ ሰውዬ ገብቶታል ጨርሷል ይልና ትልቁን ግብህን ገጭ ያደርገዋል። ያኔ ምንድን ነህ አንተ? ለተራበ ታዝናለህ። ለምን? ታውቀዋለህ።
ለተጠላ ታስባለህ፣ ተጠልተሃል። ለተቸገረ ታበድራለህ፣ ተቸግረሃል። ሪኳየርመንቱን ታሟላለህ። ሳታሟላ እንዴት ነው ስልጣን የሚሰጥህ? እንዴ አላሟላ ነው እንዴ? ለምን እንደታጫችሁ አታውቁም ብያችኋለሁ አይደለ? እስኪ ከሰራ አንድ ስልክ ደው እሸቱ ለምን እንደታጨ ይሄ መዝጊያዬ ነው። እሸቱ ለምን እንደታጨ አያውቅም እና እንደው ዝም ብሎ ብቻ ይንደፋደፍ ነበረ፣ ይታገል ነበረ። እሸቱ ለካ ለዛሬ ነው የታጨው። ያ ሁሉ ችግር፣ ያ ሁሉ ፈተና፣ ያ ሁሉ መከራ ለካ ለዛሬ ነው። ሄሎ ሄሎ፣ እሺ፣ እንዴት አመሸህ? እንዴት አመሸሽ ቤቲ? እግዚአብሔር ይመስገን። እንግዲህ ሪፖርት ካለ ለመስማት ነው። እሺ፣ አለናው ልጆች ላይ ለመቅረብ የተመዘገቡ ህጻናት 8 ህጻናት ተመዝግበዋል። እሺ፣ እነሱም በአሰራራችን መሰረት ቪዲዮ እንዲልኩ ታይቶ እንደሚቀርብ ነግረናቸዋል። እሺ፣ ለአዶጊ ፕሮግራማችን ኢየሩሳሌም አሰፋ፣ ሃይማኖት ሄኖክና ቤተልሔም ከበደ 7 ዓመት በጓደኝነት ቆይተናል። አስተማሪ የሆኑ ታሪኮች አሉን፣ በእናንተ በኩል መቅረብ እንፈልጋለን ብለውናል። እሺ፣ ፐርሰናሊ አንተን ለማድነቅ ፍቃድ አስፋው ከደቡብ ጎንደር የደወለልን የምትሰራቸውን ስራዎች በጣም አሪፍ ናቸው፣ አስተማሪ ናቸው፣ በዚሁ ቀጥልበት ብለዋል። እሺ፣ የግል ታሪኳን ያጋራችን እህት ነበረች፣ ትዕግስት ትባላለች። እሺ፣ ትዕግስት ያጋጠማት ነገር ላለፉት 8 ወራቶች ከባድ ሁኔታ ላይ ነበርኩ ብላናለች። ይህን የሆነው የ6 ዓመት ልጇን ካጣች አመት ሆኗታል። ማለትም በሞት ነው የተለየቻት ልጇ። ልጇ በህይወት እያለች በጣም ተወደው እንደነበር ነግራኛለች እናትየውና አሁን ላይ ደግሞ ልጇ ካለፈች በኋላ እናትየው አንተን ማዳመጧን እንዳላቆመችና ከአንተ ንግግሮችን፣ ምክርን፣ ሳሰሩትን ነገሮችን እንደምትፈልግ አጋርታናለች። አሸናፊ ታደሰ ይባላል የደወለልናል። የሚሰራው የውሃ ጉድጓድና የመስመር ዝርጋታ ነው፣ ድሪሊንግ ነው የሚሰራው። እኛ ገጠር ላይ ሄደን የምንሰራቸው ከሾዎቻችን ጋር የውሃ መስመር ዝርጋታዎች ላይ አብረው መስራት ይፈልጋሉ ከኛ ጋር በሙያቸው ማለት ነው። ከዚህ ጋር ተያይዞ ለመርዳት ብለው ኢሳያስና መውደድ ማለትም ብርሃን ለእናቶች ከሚባል የበጎ አድራጎት ማህበር አሜሪካን ነው ያለው፣ ከዛ ደውለው ነበረ። እነዚህ በማህበር ሆነው ከ1 ሚሊዮን ብር በላይ በመሰብሰብ እዚህ ኢትዮጵያ አቅመ ደካማ የሆኑ እናቶች ስራ ፈጥረው መስራት እንዲችሉ በእኛ በኩል እናቶችን ለማግኘትና ከኛ ጋር ለመስራት መጥተዋል ማለት ነው። አመሰግናለሁ። አሁን የሰማችሁት የሪፖርቱን 20% ነው። በየቀኑ ሰዎች ብዙዎችን ለመርዳት ወይም ለመረዳት ድምፅ እንድንሆናቸው መድረኩን ለማግኘት ታሪካቸውን ለማጋራት ህፃናቱ ታለንታቸውን ለሀገር ለማሳየት ብዙዎች ሀገርን ለማዳን የሚመጡበት ሚዲያ ለማቋቋም እንደታጨው በምን አውቃለሁ? ለምን እንደታጫችሁ ስለማታውቁ ዝም ብላችሁ በምስጋና መንገዳችሁን ቀጥሉ። እሸቱ መለሰ ነኝ። አመሰግናለሁ። ባካችሁ ዳዊት ድሪምስ ሞቅ ባለ ጭብጨባ መንፈሱ ትኩስ ነው፣ ኤነርጂው ትኩስ ነው።
የሌላ ሰው መብት አይነካም። ስራው ላይ ነው ትኩረቱ። ሰው ይወዳል፣ አገሩን ይወዳል፣ ስራውን ይወዳል። እጅግ በጣም ተአምር እንደሚሰራና አገራችን እንደሚቀይር ማንን ነው ማን መሆኑን ንገሩት። ኢትዮጵያ ብቻ ሳይሆን አፍሪካ ለመቀየር የታጨ ሰው በዓለማችን ተአምር የሚሰራ የ21ኛው ክፍለ ዘመን ጀግና ማለት ነው። 1 2 3 ጎ